ሰላም እንዴት ናችሁ? በዚህኛው ቪዲዮ ኤአይን በፍጹም መጠየቅ የሌለብንን 15 ነገሮችን የምንመለከት ይሆናል። ታዲያ እናንተም ቻትጂፒቲ፣ ጄሚናይ ማንኛውም የምትጠቀሙትን ኤአይ እነዚህን ነገሮች ባለመጠቀም ራሳችሁ እንድትጠብቁ ነው። የመጀመሪያው የህክምና ምርመራና ህክምና ሪሌትድ የሆኑ ነገሮችን አለመጠየቅ ነው። ይህንንም የማናደርግበት ምክንያት ምንድነው? ኤአይ የሰውነትን ምልክቶችን አይቶ እንደ ሐኪም ትክክለኛ የሆነ ምርመራን ሊሰጥ አይችልም። ስለዚህ እናንተ በምትሰጡት ዳታ መሰረት ተመልክቶት እነሱን ለእናንተ ይሄ ነው ብሎ የሚነግራችሁ ጀነራል የሆኑ ነገሮችን በመመልከት ነው። እናንተ ግን ለዛ ህክምና ለዛ ተያያዥ የሆነ ጉዳት ያስከተለባችሁ የሚለውን ነገር ግንዛቤ ውስጥ ሊከት ስለማይችል ህክምና ምርመራ ጉዳዮችን ልትጠይቁት አይገባም። የተሳሳተ መድሃኒት ወይም ደግሞ የህክምና መንገድን በመጠቆም ደግሞ ለጤና አደጋ ደግሞ ተጨማሪ ሊያጋልጣችሁ ስለሚችል በፍጹም የህክምና ምርመራና ምርምሮችን የሚገናኙ ነገሮችን መጠየቅ የለባችሁ። ሁለተኛው የህግ ምክርና ሰነዶችን መጠየቅ ነው የሌለባችሁ። የህግ ምክርና ሰነዶችን የህግ ድንጋጌዎች እንደየሀገሩ እንደየወቅቱ ስለሚለዋወጡ ኤአይ ስህተት ይሰራል። ለምሳሌ ኢትዮጵያ ውስጥ አዲስ ፖሊሲ ይረቅና ይወጣል ወይም ደግሞ አዲስ ህግ ተብሎ ተዘጋጅቶ ረቆ ይወጣልና ለእኛ ሀገር ብቻ አይደለም፣ ሌላ ሀገርም እንደየሀገሩ ቶሎ ፖሊሲዎች ይቀያየራሉ። አዲስ ህጎች ይመጣሉ። የድሮ የነበሩት ደግሞ ተቀይረው ማሻሻያ ይደረግባቸዋል። እነዚህ ነገሮች ኤአይ ቶሎ መረጃዎቹን ላያገኝ ይችላል። ስለዚህ እነዚህን ነገሮች እናንተ ስትጠይቁት እሱ በሚያውቀው ጊዜ የነበረውን ነገሮች ነው የሚገልጽላችሁ እና በህግ ሰነዶች ላይ ደግሞ የሚፈጠሩ ጥቂት የሆነ ስህተት ደግሞ ከፍተኛ የሆነ ቅጣትን ደግሞ ያስከትላል እና በፍጹም እነዚህን ባለማድረግ እስራትም ሊሆን ይችላል፣ ኪሳራም ሊፈጥርባችሁ ይችላል። በፍጹም መጠየቅ የሌለባችሁ ነገር ነው። ሶስተኛው ደግሞ ባንክና የፋይናንስ ሚስጥሮችን በተመለከተ ነው። ባንክን፣ ፋይናንስን ለምሳሌ ከባንክ ጋር እናንተ የባንክ ቁጥራችሁን፣ የይለፍ ቃላችሁን ብዙ ባንኮች አሉ። ለምሳሌ እኛ ሀገር አይደለ እያንዳንዱ ባንክ ከጎን ፒን ይሰጠናል። ኤቲኤም ፒን አለን፣ የሞባይል አፕሊኬሽን ፒን አለን። ስለዚህ ሁሉንም ስለማናውቃቸው አንድ ላይ ይሄ ባንክ እንደዚህ ነው፣ ይሄ ባንክ እንደዚህ ነው እና መዝግበ በሰንጠረዥ ስጠኝ ብላችሁ ልትሉ ትችላላችሁ። እናንተ ከመልካም ልታስቡ ትችላላችሁ። ነገር ግን እንደነዚህ አይነት ነገሮችን በፍጹም አታድርጉ። እነዚህን ነገሮች በሙሉ ይሰበስብና ኤአይ የብዙ ሰዎችን ዳታ አንድ ላይ ሰብስቦ ነው እንደገና ደግሞ የሚያሰራጨው። ለምሳሌ እንደ ግብዓት ይወስድና ለሌላ መረጃ ያውላል። ስለዚህ የእኛንም መረጃ ለሌላ ሰው እንዳያውለው እነዚህ ነገሮች ለጠላፊዎች ለሀከሮችም በር የሚከፍት ነገር ስለሆነ ልናደርገው የማይገባ ነገር ነው። መረጃውን በሲስተም ውስጥ ደግሞ ሊቀመጥ ስለሚችል ደህንነቱ የጠበቀ አይደለም ማለት ነው። ስለዚህ በፍጹም የባንክ የፋይናንስ ሚስጥሮችን ቻትጂፒቲን ኤአይን በፍጹም መጠየቅ የለብንም። አራተኛው ከፍተኛ ኢንቨስትመንት ውሳኔ ለማድረግ ስንፈልግ ቻትጂፒቲንም እነዚህ ጄሚናይ ክላውድ የሚባሉትም ማማከር የለብንም። የትኛው አክሲዮንን ልግዛ ወይም ደግሞ የትኛው ቢዝነስ ትርፋማ ነው እስቲ ከምታውቀው አንጻር ንገረኝ ብሎ ገበያ ውስጥ ያለውን ትክክለኛ ነባራዊ ሁኔታ አገናዝቡ ሊመልስልን ስለማይችል መጠየቅ የለብንም። ከፍተኛ የሆነ ኢንቨስትመንት ውሳኔዎችን ስናደርግ እነሱን ከምንጠይቅ ይልቅ የአክሲዮንን የገዙ ሰዎችን ካገኘን እነሱን ወይም ደግሞ ቢዝነስ ውስጥ ያለ ሰው ከሆነ እኛ ልንከፍት ልንሰራ ያሰብነውን ነገር እነሱን ብንጠይቅ የተሻለ ይሆናል። ያለ ባለሙያ ምክር በኤአይ ብቻ ተመርኩዞ ገንዘብን ኢንቨስት ደግሞ ማድረግ ኪሳራ ነው የሚያጋጥመው። የተለየ ይህንን ትርፍ ታገኛላችሁ፣ ይህንን ትሰራላችሁ የሚል የተሳሳተ መረጃ ሊሰጥ ስለሚችል ማለት ነው። ሌላኛው አምስተኛው ወቅታዊ ዜናዎችን እንዲሁም ደግሞ መረጃዎችን አለመጠየቅ ነው። ብዙ ኤአይ ሞዴሎች መረጃቸው የተገደበው እስከተወሰነ ጊዜ ነው ወይም ደግሞ እስከተወሰነ አመት ይሆንና የዛሬን ዜና ወይም ደግሞ የትላንትን ዜና የሳምንታትን ዜና ላያውቁ ይችላሉ። እውነት ነው። አሁን ተደርጓል። ሰርች ከታች ዩዝ ኢንተርኔት የሚል አማራጮችን አካተው መጥተዋል እና አፕዴትድ የሆነ መረጃ እንዲያገኙ ከሚል የመጣ ነገር ግን እሱንም ቢሆን ትክክለኛ ያልሆነ መረጃዎችን አንድ ላይ አካቶ ሊነግረን ይችላል። ስለዚህ ይህንንም ባናደርግ የሚመከር ነው እና አሁናዊ ያሉ መረጃዎችን ትክክለኛ የሆኑ ነገሮችን ንገረን ብለን ስንጠይቀው እሱ ያሉትን የተወሰነ አሁን የሚያውቃቸውን ነገሮችን ይጠቀምና የተወሰኑ ነገሮችን ግን ሃሉሲኔት ያደርጋል ወይም ደግሞ የተዛባ የሆነ መረጃዎችን አንድ ላይ አካቶ ይነግረናል። ስለዚህ ሙሉ ለሙሉ እውነተኛ መረጃ ስለማይሰጠን ወቅታዊ የሆኑ መረጃዎችን አለመጠየቅ ነው። አዳዲስ ክስተት
ካለ የተሳሳተ ወይም የፈጠረ ወሬ ሊሰጥ ስለሚችል አለመጠየቅ ነው። ስድስተኛው ጥልቅ የሆነ የግል ስሜት ወይም ደግሞ የሆነ የስነ ልቦና ቀውስ የሚያስከትሉ ጥያቄዎችን አለመጠየቅም። ኤአይ የሰው ልጅ ያለውን ስሜት ወይም ደግሞ ይሄ ርህራሄውን የህይወት ተሞክሮው ስለሌለው ጥልቅ የሆነ የስነ ልቦና ምክርን ለመስጠት ብቁ አይደለም። ምንድነው የሚያደርገው? እሱ በራሱ ያለውን መረጃ ይነግርና ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው ብሎ ያስረዳል። ግን ይሄ ኢሞሽናል የሆነ ነገር አንድ ላይ አካቶ አይደለም የሚናገረው። ራሱ ኤአዩ ጀነሬተ ይሄ ፕሮምፕት በሚሰጠው መሰረት ነው የሚናገረው እንጂ የሰውን ስሜት ወይም ደግሞ ርህራሄ ይህን ብል ይህንን ይሰማል የሚል ነገሮችን አካቶ አይነግረንም። በከፍተኛ ጭንቀት ያለ ሰው ሲጠይቀው እንደዛ ሰው ሆኖ ስሜቱን አይመልስም እና የሰውን ምክር ማግኘት የተሻለ ነው ማለት ነው። ሰባተኛ የሃይማኖትና የእምነት ውሳኔዎችን የሚመለከት ጉዳይ ኤአይ መጠየቅ የለብንም። ሃይማኖታዊ ጉዳዮች ጥልቅ የሆነ መንፈሳዊ ግንዛቤን የሚጠይቁ ናቸው። ኤአይ ደግሞ የሰዎችን እምነት፣ ባህል በሚገባ ሊረዳ አይችልም። እንደየእምነቱ እንደየስርዓቱ እያንዳንዱ እምነት የራሱ የሆነ አመለካከት አለው። ስለዚህ ኤአይ ግን እሱ ላይ ፊድ የተደረገው ዳታ አለ። ነገር ግን እነዚህ ሃይማኖታዊ የሆኑ ጉዳዮችን ደግሞ መንፈሳዊ የሆነ ግንዛቤን የሚጠይቅ ስለሆነ እሱም ባትጠይቁ የተሻለ ነው። የተሳሳተ የሆነ ትርጓሜን ይሰጣል። የእምነት ደግሞ ግጭትንም ሊፈጥር ይችላል ማለት ነው። ሌላኛው ስምንተኛው ማድረግ የሌለብን በፍጹም መጠየቅ የሌለብን ነገር የሰዎችን ስምና ማንነትን ማጥፋት። ለምሳሌ ኤአይ ስለማያውቀው ሰው መረጃ ሲጠየቅ የሌለ ታሪክ ነው ፈጥሮ ወይም ደግሞ አስቦ የሚያመጣው ማለት ነው። ስለዚህ የሰዎችን ስም ወይም ደግሞ የሰዎችን ማንነት ማን ናቸው ብለን ስንጠይቀው ይሄ ሰው እንደዚህ እንደዚህ ነው የሰራው፣ ይሄ እንደዚህ እንደዚህ ነው ያደረገው የሚሉ መረጃዎችን ይሰጠናል። ለምሳሌ በጣም ታዋቂ የሆኑ ሰዎችን አብዛኛው ነገር ዊኪፒዲያ ላይ ወይም ደግሞ ሌሎች መረጃዎች ላይ የተቀመጡ ናቸው። ከነሱ ወስዶ ያመጣል። ነገር ግን ጥቂት ብቻ የሚታወቁ ሰዎችን የተዛባ ማንነታቸውን አንድ ላይ አድርጎ ሊያመጣ ይችላል። ብዙ ያልታወቁ ሰዎችን ማለት ነው። በእርግጥ እኛ በሰፈር ውስጥ የምናውቃቸውን ጓደኞቻችን እነሱን ብንጠይቆም ማን እንደሆነ መረጃው ስለሌለው አይነግረንም። ነገር ግን ሙሉ ለሙሉ በጣም ታዋቂ ደረጃ ያልሆኑ ሰዎችን መረጃ ስንጠይቅ የተዛባ መረጃ ይሰጠናል ማለት ነው። በሰዎች ዝና ላይ ወይም ደግሞ ስራቸው ላይ ከፍተኛ የሆነ ጉዳትም ሊያደርስ ይችላል። ሌላው ዘጠነኛው የሳይንሳዊ ግኝቶችን ትክክለኝነት ወይም ደግሞ ፋክት ቼኪንግ የሚባለውን ነገሮችን አለመጠየቅ ነው ያለብን። ኤአይ አንዳንድ ጊዜ የሌሉ የጥናት ውጤቶችን ወይም ደግሞ የሳይንቲስቶችን ስም ፈጥሮ ሊጠቅስ ይችላል። ጥናቱ የለም፣ ተጠንቶም የማይታወቅ ጥናት ነው። ሳይንቲስቱም የለም። ከዛ አንድ ላይ አድርጎ ሁለቱንም አንድ ላይ ኮምባይን አድርጎ ያመጣል። ወይም ደግሞ ጥናቱ ምርምሩ አለ፣ ይህ ግን ሳይንቲስት አይደለም ያጠና ወይም ደግሞ ሌላ ሰው ያጠናውን ጥናት የእሱ ጥናት ነው ብሎ አንድ ላይ አድርጎ ያመጣል እና ማንኛውም መረጃ ከዋናው ምንጭ ወይም ደግሞ ከዋናው ሶርስ ከምንለው ጋር ማረጋገጥ የግድ የሚጠበቅብን ይሆናል። በተለይ ፋክት ቼኪንግ ለምሳሌ እውነተኛ ታሪክ ንገረኝ ብትሉት የትኛውንም የኤአይ ክህሎት እውነተኛ ነገሮችን አዛብቶ የመናገር እድሉ በጣም ሰፊ ነው። ብዙ ነገሮችን ስማቸውን፣ እድሜያቸውን፣ ብዙ ነገሮችን ይነግርና የሆነ ሰዓት ላይ ወይ ዓመተ ምሕረቶችን አዛብቶ ይናገራል ወይ ስማቸውን በትክክለኛ መንገድ አይናገርም። ስለዚህ ይህን ልናደርግ አይገባም። አስረኛው የፈተናና የትምህርት ስርቆት ወይም ፕላጃሪዝም ሪሌትድ የሆነ ነገሮችን አለመጠየቅ ነው። በትምህርት ቤት ስራዎች ላይ ሙሉ በሙሉ ማለት በኤአይ መጠቀም የራስን የማሰብ ችሎታም ይገድራል። በተለይ ይህን ማወቅ ያለብን ነገር ፕላጃሪዝምን ስለሚያበረታታ ነው። ኤአይን በመጠቀም የሰራነውን ስራ ይበልጥ የዳበረ እንዲሆን ጥሩ ፕሮፌሽናል የሆነ እንዲሆን ልንጠቀምበት ይገባል። ነገር ግን ሙሉ ለሙሉ ኤአይን ተጠቅመን የምንሰራ ከሆነ እኛም የክሪቲካል የሆነ ቲንኪንጋችንን እንዳናስብ ያደርጋል እና ሙሉ ለሙሉ ዲፔንደንሳችን እዛ ላይ እንዲሆን ስለሚያደርግ ማድረግ የለብንም። ሌላኛው ብዙ መምህራን አሁን ላይ በኤአይ የተሰራ ስራን የሚለዩበት ዘዴ ደግሞ አላቸው እና ከትምህርት ደግሞ የሚያሳግድም ሁኔታዎች ሊፈጠር ስለሚችል ማድረግ የሌለብን ነገር ነው። ሌላኛው የፖለቲካ አቋም ወይም ደግሞ ወገንተኝነትን የሚመለከት ጥያቄዎችን መጠየቅ በፍጹም የለብንም። ኤአይ በሚሰለጥንበት መረጃ ላይ
በመመስረት ለምሳሌ ወደ አንድ ወገን ያዘነበለ ሀሳብ ሊሰጥ ይችላል። ያንን ኤአይ ቢውልድ ያደረጉት ሰዎች ወይም ደግሞ ግለሰብም ቢውልድ ሊያደርግ ይችላል አሁን ላይ ኢቭን ራሱን ኤአይን በመጠቀም ማለት ነው። እና በራሱ መሰረት ራሱ በሚፈልገው መሰረት ያንን ኤአይ ያሰለጥኑታል። ስለዚህ እኛ ያለንን የፖለቲካ ወይም ደግሞ የወገንተኝነት ጥያቄ እሱ ላይ መጠየቅ በፍጹም የለብንም። ሚዛናዊ ያልሆነ መረጃ ወይም ደግሞ ለተሳሳተ የሆነ የፖለቲካዊ ውሳኔ ሊዳርግ ስለሚችል ማለት ነው። በፍጹም የምንጠይቃቸውን ጥያቄዎች እነዛ ኤአይ ቢልድ ያደረጉት ሰዎች ወገንተኝነታቸው ለራሳቸው እንዲያደላ ለራሳቸው እንዲመች ምናልባት ሀገራትም ሊሆን ይችላል ወደ እነሱ እንዲያመዝን አድርገው ብዙ ነገሮችን ሊሰሩ ስለሚችሉ መጠየቅ የለብንም ማለት ነው። ሌላው 12ኛው ድንገተኛ አደጋዎችን ወይም ኢመርጀንሲ የሆኑ ነገሮችን በፍጹም እሱን ልንጠይቅ አይገባም። በእርግጥ እንደኛ ሀገር ሁኔታ ብዙ ነገሮችን እነሱን ልንጠይቅ አንችልም። ብዙ ጊዜ ለምሳሌ በውጭ ሀገር የሚኖሩ ግን ወንድመቶቻችን ቶሎ ብለው ያው ወይ ስልካቸውን የመጠቀም እድላቸው ሰፊ ነው። ለምሳሌ እንደ እሳት አደጋ ወይም ደግሞ ድንገተኛ የሆነ የጤና እክል በሚያጋጥም ጊዜ ኤአይን በመጠየቅ መፍትሄ እስኪሰጥ መጠበቅ በጣም ጥሩ ያልሆነ ነገር ነው፣ ወይም ደግሞ ጊዜ የሚያባክን ነገር ነው። ምናልባት የተጎዳው ይህ ሰው ቶሎ ተብሎ ወደ ሕክምና ቦታ ሄዶ ሕክምና ከተሰጠው በኋላ የሚድንበት ሰፊ ነገር ሲኖር ኤአይም ተጠቅሞ ወይም ደግሞ ሰርች ካደረጉ በኋላ ለዛ መፍትሄ መፈለግ ለዛ ጉዳት ጊዜ እንዲሰጠውና መፍትሄ እንዳያገኝ የሚያደርግ ነው እና ኤአይ ለእርሶ ብሎ ድንገተኛ የሆነ ስልክ ቁጥሮች ላይ መደወልም ደግሞ የሚችል አይደለም። ስለዚህ ድንገተኛ ስልክ ቁጥሮች መደወል የተሻለ ነው፣ ወይም ደግሞ ወደ ሕክምና ቦታ መውሰድ ነው። 13ኛው ውስብስብ የሆነ የምህንድስና ስሌቶችን አለመጠየቅ የተሻለ ነው። ትልልቅ ህንፃዎች ወይም ደግሞ ትልልቅ የሚሰሩ ድልድዮች ወይም ደግሞ ግንባታዎች ይኖራሉ እና ለእነዚህ የሚሆኑ ስሌቶችን ጥቃቅን የሆነ ስህተት ሊኖራቸው ይችላል እና ይሄ ደግሞ እነዚህ ጥቃቅን የሆኑ ስህተቶች ሙሉ ለሙሉ ያ ግንባታ ከዋለ በኋላ የምንጠቀምበት እኛ የሰው ልጆች ነን እና በዛች ትንሽዬ የካልኩሌሽን ስህተት በመፈጠሩ የሰው ህይወት አደጋ ላይ ሊጥል ይችላል። ለምሳሌ ድልድዮችን፣ ህንፃዎችን ስንሰራ ካልኩሌትድ አድርገን ስጠኝ በማለታችን ኤአዩ ካልኩሌትድ የሆነ ትክክለኛ የሆነ ነገሮችን የመስጠት እድሉ እንዳለ ሆኖ በዛው ልክ ደግሞ እሱ የሰጠንን ዳታ እኛ ራሳችን ማረጋገጥ አለብን። ከተቻለ ሙሉ ለሙሉ በራሳችን 2ም 3ም ጊዜ አድርገን ብንሰራው የተሻለ ነው። እነዚህ ስራዎች ደግሞ በሰለጠነ ባለሙያ ድጋሚ መረጋገጥ አለባቸው ማለት ነው። ይሄንን ባናደርግ የተሻለ ነው። ሌላኛው የሰዎችን የግል አድራሻ ወይም ስልክ ቁጥሮችን አለመጠየቅ ወይም ደግሞ አለማስገባት ነው። እነዚህ ኤአይ መጠቀሚያዎች ውስጥ የሰዎችን የግል ስልክ ቁጥራቸውን፣ ስማቸውን ወይም ደግሞ የቤት አድራሻቸውን ወይም ምስጢራዊ መረጃቸውን ኤአይ እንዲፈልግሎት መጠየቅ የሌሎችንም ግላዊ ነገሮችን ደግሞ መጣስ ነው። እኛም ደግሞ የራሳችንን መረጃዎችን ለሱ መስጠት አግባብ አይደለም። ለምሳሌ ብዙ ጊዜ ምን ይደረጋል? ሲቪ ለመስራት የኛን ስልክ ቁጥር፣ የኛን ስም፣ የኛን አድራሻ፣ እኛ የሰራናቸውን ስራዎች፣ መስሪያ ቤቶቻችንን ብዙ ነገሮችን አንድ ላይ አካተን እንሰጠዋለን። እነዚህ ነገሮች በሙሉ ወደ ኤአዩ ስለሚገባ ኤአዩ ለሌላ ነገር ሲያውል መረጃዎችን ሲያውል አንደኛ የኛ ራሱ መረጃዎች ለሌላ ሰው እንደ ግብዓት ሆነው የሚመጡበት ጊዜ ይኖራል። ስለዚህ ማድረግ የለብንም። የእኛ ስልክ ቁጥር የእኛን ዳታዎች መግባት የለብንም። የሰዎችንም ማስገባት የለብንም። እንዲሰጠንም መጠየቅም የለብንም። አብዛኛው ጊዜ እነዚህ ኤአዮች ደግሞ መረጃ የመስጠት ፈቃድ ደግሞ የለውም እና እኛም ብንጠይቀው የመጠየቅ እድል አይኖረውም፣ የመስጠት እድል አይኖረውም። ሌላው ስነ ምግባር የጎደላቸው የሆኑ ደግሞ ተግባራትን አለመጠየቅ። ለምሳሌ እንደነዚህ አይነት ነገሮች ወይ ሰው ለመስደብ ሊሆን ይችላል፣ ወይ ሆነ ጥላቻ የሚዘራ ንግግር ሊሆን ይችላል፣ ወይ ህገወጥ ስራ ለመስራት ይሆናል። እነዚህ ነገሮች ማድረግ የለብንም። እነዚህ ነገሮችን ስንጠይቀው ወይም ደግሞ ኤአዩን በምንጠቀምበት ጊዜ እነዚህ ነገሮች የምንጠይቀው ከሆነ አንደኛ አብዛኞቹ እኛም ብሎክ እንዲያደርጉ ተደርጎ ነው የተሰሩት፣ ወይም ደግሞ ተደጋጋሚ ሰዎችን የሚያንቋሽሽ ወይም ደግሞ ሰዎችን የሚጎዳ ነገሮችን ጥያቄ ስንጠይቀው ጊዜ እነዚህ ነገሮችን መመለስ አልችልም ብሎ ይመልስልናል። መልሶ ወደኛ እነዚህ ነገር ማድረግ አልችልም ብሎ ይለናል እና እንዲህ ያሉ ጥያቄዎችን በኤአይ ሲስተም ውስጥ ብላክ ሊስት ውስጥ እንድንገባ
የሚያደርገንም ነው። እኛም ደግሞ መጠየቅም የሌለብን ነገሮች ናቸው እና እነዚህም ባናደርግ መልካም ናቸው። ስለዚህ ሁል ጊዜ ኤአይን ወይም ደግሞ ቻትጂፒቲ፣ ጄሚናይ፣ ክላውድ ሌሎችንም ነገሮች ስንጠቀም ጥንቃቄ ልናደርግ የሚገቡ ነገሮች ናቸው። በሌላ ቪዲዮ ደግሞ እንገናኛለን። መልካም ጊዜ